ዛሬ ይዤላችሁ የመጣሁት ከማዳሜ ጋር ተግባብቼ የኖርኩባቸውን ዋና 7 መሰረታዊ ዘዴዎች ነው። ቪዲዮውን እስከ መጨረሻው እዩት፣ ላይክ እያደረጋችሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ። መግቢያው ላይ እንደነገርኳችሁ ከማዳሜ ጋር ተግባብቼ የኖርኩባቸው ዘዴዎች፣ አንድም ቀን ተነታርኬበት የማላቃቸው ነገሮች፣ 7 ዋና መሰረታዊ ነገሮችን እነግራችኋለሁ። ለዚህ ዩቲዩብ ቻናል ግን አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። አንደኛና የመጀመሪያው ከሷ ፊት ሲጀመር ስልክ ይዤ አላቅም። የስልኬን ከለሩን ምናምን አታውቀውም። አንደኛ የስራ ሰዓቷ መቼ እንደምትሄድና እንደምትመጣ አውቃለሁ። እሷ እያለች ስራዬን ሰርቼ ቢሆን ክላስ ይቀመጣለሁ እንጂ እሷ እያለች እሑድም ሆነ ቅዳሜ ወይም ከስራ መልስ እሷ ከቤት እያለች ስልኬን እንደያድርጌ ያዳመጥኩ ወይም እንደዚህ እንዳድርጌ ከኪስ አስገብቼ ምናምን ነገር ሙዚቃ የምፈልገውን ነገር እያዳመጥኩ ስራዬን አልሰራም። የመጣው ለስራ ነው። ስራ ያወቅኩ ነው የምሰራ። ከሷ ፊት ሲጀመር ስልክ ይዤ አላቅም። ስለዚህ በዚህ ነገር ደግሞ በጣም ትወደኛለች። ተግባብቼ ነው የምኖር። አንድ ቀን ስልኬን አይታ አታውቅም ማለት ነው። እና ስልክ የምትይዙ ከሷ ፊት ስልክ የምትይዙ እነሱን የሚያበሳጫቸው ነገር ስልክ ስትይዙ ነው። ስልክ የሚባል ነገር አይወዱም። እነሱ ጋር ተግባብታችሁ እንድትኖሩ ስልክ የሚባል ነገር ባትይዙ ይመረጣል። በሁለተኛ ደረጃ እሷን የሚያበሳጭ ነገር አለመስራት። እሷን የሚያበሳጭ ነገር አልሰራም። እሷን የሚያበሳጭ ነገር ማለት ምንድነው? አንደኛ ስልክ አይወዱም። ሁለተኛ ስራችሁ ዝርክርክ ያለ ነገር ላይወዱ ይችላል። በእርግጥ ከኛ ይልቅ እነሱ በጣም ዝርክርክ ናቸው። ግን ደግሞ በምትችሉት አቅም ቅርጥጥ ለማለትና ስራችሁን በአግባቡ ለመስራት እንትን ካላችሁ በጣም አስፈላጊ ነገር ነው። ባጭሩ እሷን የሚያበሳጭ ነገር አለመስራት። እሷን የሚያበሳጭ ነገር የተለያዩ ነገሮች አሉ። እሷን የሚያበሳጭ ነገር በፍጹም አትስሩ። ላለመስራት ደግሞ መሞከር አለባችሁ ማለት ነው። በሶስተኛ ደረጃ ስራ አስቤ ነው የምሰራ። ምንም አይነት ስራ ይሁን እነሱ ካወጡ እስክትነግረኝ አልጠብቅም። ዛሬ እኮ ከአንድ ወር በኋላ እኮ ወደ ኢትዮጵያ በረራዬ ነው፣ ወይም ደግሞ እዚህ እኮ እድሜ ልኬን አልኖርም፣ ወይም የሆነ ነገር ብዬ አልኖርም። ያለሁበትን ቦታ ቤቷንም አልንቀውም። ሁሉም የራሳችን የሆነ አኗኗር አለን። የትኛውም ቦታ ቢሆን የትኛውም ቤት ቢሆን ስራ አስቤ ነው የምሰራ። ምንም ሆነ ምንም አማረም ከፋም ብቻ በምችለው አቅም ድፍር ብዬ ለመናገር እንዲረዳኝ ስራ አስቤ ነው የምሰራው። እሷ ትወጣለች ወይም በምትሷም ስታዘኝ በምችለው አቅም ታዘዛታለሁ። ነገር ግን በየቀኑ እንዲያርጊው እንደዚህ አርጊው እንድትለኝ አልጠብቅም። እሷ ስትወጣ የተዘረገፈ የቆሸሸ ምናምን ነገር ካለ የማትወደውን ነገር ምናምን ነገር በቃ ስራ ባጭሩ አስቤ ነው የምሰራ። እናንተ ደግሞ ስራ አስባችሁ ከሰራችሁ በምትችሉት አቅም ከሷ ጋር ተግባብታችሁ እንድትኖሩ ይረዳችኋል። በጣም ተመራጭ ነገር ነው። በአራተኛ ደረጃ ያስቀመጥላችሁ በጣም ለራሴ ስል በጣም ታማኝ ነኝ። ታማኝነት ለራስ ነው፣ ለማንም አይደለም። ራሳችሁ የሆነ ነገር ቢጠፋ እንኳን ምንም ነገር አይጨንቃችሁም። ከቤት ብዙ ነገሮች ሊጠፋ ይችላል እና ታዲያ የምትባሉ እናንተ ናችሁ። ለምን እናንተ የምትባሉ ምንድነው? ሌባ ሆናችሁ የሆነ ነገር ሆናችሁ ሳይሆን የሌላ ሀገር ዜጋ ስለሆናችሁ በተለያየ ሶሻል ሚዲያ ላይ ደግሞ እንደዚህ አይነት ኢንፎርሜሽን ስለሚሰሙ እንደዚህ አድርገው ወርቅ ሰርቀዋል፣ እንደዚህ አድርገው ብር ሰርቀዋል፣ ምናምን እንደዚህ አይነት ልብስ ሰርቀዋል፣ ብቻ የተለያዩ ጥቃቅን ነገሮች ሊጠፋ ስለሚባል በዛ ላይ እናንተን ነው የሚያሟችሁ። ስለዚህ የነሱ የሆነ ነገር ለራሳችሁ ስትሉ ታማኝ መሆን አለባችሁ። ከነሱ ቤት እንኳን ገብታችሁ ሶፍት ቢሆን አታንሱ። በቃ ገባችሁ ከነሱ ቤት ማድረግ ያለባችሁን ማጽዳትና ማለት ያለባችሁን እራሳችሁ ታውቃላችሁ። በዛ ቀጥታ ወጣችሁ ወደ ኪችን ወይም ወደ ክላሳችሁ። ካሜራ ኖረ አልኖረ አትፍሩ። ምንም ነገር ቢጠፋ ራሳችሁን ታማኝ መሆን አለባችሁ። ጸሎት እንኳን ብታደርጉ የሆነ ነገር ጠፉ አንቺ ነሽ ብሎ ግግም ቢሉ ጸሎት ብታደርጉ ቶሎ ይደርሳል። ለምን ምንም ኃጢአተኛ ብንሆንም እኛ ያልነካነውን ነገር ብቻም እግዚአብሔር እንደሱ አይደለም።
ስለዚህ ለራሳችሁ ስትሉ በጣም ታማኝ መሆን አለባችሁ። ይሄ ምግብ መስረቅ ምንም ያገናኘው ነገር የለም። የሰው ልጅ በልቶ ነው መስራት የሚችለው። መኪናም እንኳን የምትገዛ ቤንዚን ወይም ነዳጅ ሞልታ ነው ማሽከርከር የምትችለው። እኛ ደግሞ በልተን ነው መስራት የምንችለው። ስለዚህ ለራሳችሁ ስትሉ ታማኝ መሆን አለባችሁ። የት ላይ ነው ታማኝ የምትሆኑት? ምግብ ላይ ሳይሆን ምግብ አንስታችሁ ስለበላችሁ ሰረቃችሁ ማለት አይደለም። ግን ሌላ የተለያዩ ጥቃቅን ነገሮች ስላሉ ምንም ነገር ቢፈጠር ከነሱ ቤት ለራሳችሁ ስትሉ ብቻ ራሳችሁ ነፃ ለማውጣት ስትሉ ብቻ ታማኝ መሆን አለባችሁ። ታማኝነት ለራስ ነው። አምስተኛና በጣም ጠቃሚው መዳሜን በመላ ነው የሚይዛት። እንዴት ነው በመላ የሚይዛት? ለምሳሌ ስራ የምትሄድበት ቀኖች አሉ። ከሰኞ እስከ ዓርብ ስራ ትሄዳለች። ስራዋ ደግሞ ወይ የጧት ወይ የማታ ከሆነ እሷ እስከምትሄድ ወደ ስራ ቦታ ላይ ምን እናደርጋለሁ? የሚሰራ ስራ ጥቃቅን ስራ ምናምን እሰራለሁ። ይሄ ጉልበት ወለል ማጽዳት ምናምን ሳይሆን ብቻ ጥቃቅን ነገሮች። እነሱ ከሄዱ ግን ቤቱ ንጹህ ከሆነ ለምሳሌ ማለት ነው፣ ቤቱ ንጹህ ከሆነ እሷ ወደ ስራ ከሄደች ቤቱ ካሜራ ከሌለው ምን አደርጋለሁ? ተወዋለሁ። በቃ ንጹህ ነው። ትናንት አጽድጀው ከትናንት ወዲያ አጽድጀው ምንም የማይለይ ነገር ከሆነ የማይገቡበት ከሆነ ልጅ ምናምን ከሌለበት እሷም አጸዳሹ አላጸዳሹ ማትለይ ከሆነ ምን አደርጋለሁ? ዛሬን አልፌ ነገ አጸዳዋለሁ ይሆናል አይደል? 3 ቀን 2 ቀን እያሰገድኩ ማለት ነው። ታዲያ ንጹህ ከሆነ እሷ ዝም የምትለይ ከሆነ እኔ አልታገልም። ሌላ ስራ ስታዘኝ ምን አደርጋለሁ? ፊቴን ፈገግ አድርጌ ስራዬን በአግባቡ እሰራለሁ። ስለዚህ መዳማችሁን የግድ በመላ መያዝ አለባችሁ። በጣም ብልጥ መሆን አለባችሁ። ገብቷችኋል አይደል? እያልኩት ያለው ዝም ብላችሁ እንደመጣችሁት የሚነግሯችሁ ኢንፎርሜሽን የሆነ ወሬ ይነግሯችኋል ሌሎች ሰራተኞች ምናምን ነገር ማለት ነው። በየቀኑ ቤት መጸዳት አለበት፣ እሷ እኮ እንደዚህ ናት ምናምን የተለያዩ ነገሮች ይነግራችኋል። ነገር ግን እናንተ መረዳት ያለባችሁ በዋናነት ከቤት ያለውን ነገር ብቻና ብቻ ነው እንጂ ስለ ወሬ ምናምን ነገር አይደለም። እና ባጭሩ መዳማችሁን በመላ ያዟት። እኔ መዳሜን በመላ ነው የሚይዘው። ከመዳሜ ጋር ተግባብቼ የምኖርበት ዋነኛው ዘዴ ማለት ነው። በስድስተኛ ያስቀመጥኩላችሁ በጣም ጠቃሚ ብዬ የነሱ የሆነን ነገር በፍጹም አልነካም በምንም ተአምር። በነገራችን ላይ በአራተኛው ጋር ይመሳሰላል። ነገር ግን የነሱ የሆነን ነገር በምንም ተአምር አልነካም። በዚህ የሆነ ነገር ተግባብቼ ነው የምኖረው። ምንም አይነት ነገር ይሁን እንኳን ልበሹ ብለው ያሰጡኝ ነገር ካለ ቢዩ ያላሉኝ ነገር ካለ ለራሴ የኢትዮጵያ ምግብም ሆነ የተለያየ ነገር እበላለሁ እንጂ የነሱ በኋላ በለዋለሁ ብላ ያስቀመጠችው ምግብ ካለ በኋላ እንደዚህ አድርገዋለሁ ብለው ያስቀመጡት ነገር ካለ ወጥቶ ተበላሽቶ ይደፋል እንጂ የነሱ የሆነ ነገር አልበላም። የነሱ የሆነ ነገር አላነሳም። ባጭሩ የነሱ የሆነ ነገር በቃ ለነሱ ለኛ የሚሉት ነገር ካለ መተው መናቅ አለባችሁ። የነሱ ነው። ያ ቤት የነሱ እንደሆነ ሁሉ እናንተ ጥላችሁት እንደምትወጡት ሁሉ የነሱ የሆነ ነገር በምንም ተአምር አትንኩ። ከማዳማጋችሁ ጋር ተግባብታችሁ እንድትኖሩ በጣም ይረዳችኋል ማለት ነው። እና አጭሩ የነሱ የሆነ ነገር በምንም ተአምር ቢፈጠር ላለመንካት ሞክሩ። ምንም አይነት ነገር ሊሆን ይችላል። የክላሳችሁ አለ፣ ለራሳችሁ የተቀበላችሁት ክላስ ስላለ ክላሳችሁ አማረ ከፋ በቃ ከክላሳችሁ መቀመጥ ከክላሳችሁ ማድረግ ያለባችሁ ነገር ካለ ከክላሳችሁ ብቻ። ከነሱ ቤት እንኳን ገብታችሁ ላለመቀመጥ፣ ፎቶ ላለመነሳት፣ የተለያዩ ነገሮች ላለማድረግ መሞከር አለባችሁ። ባጭሩ የነሱ የሆነ ነገር አትንኩ። ሲጀመርም ምንም የሚጠቅም ነገር የለውም፣ ተከር ነው ትርፉ። በሰባተኛ ያስቀመጥኩት በጣም ይጠቅማችኋል ብዬ ያሰብኩት በጣም ከምላችሁ በላይ ከሌና ከመዳሜ ጋር ያለን ግንኙነት በጣም ግልጸኛ ነገር ነው። ግልጸኛ እናታችን ነገር ምንድነው? ከደክሞኝ ስራ ስሰራ ውዬ ደክሞኝ ከሆነ ስራ ስታዘኝ ነገ የሚሰራ ስራ ከሆነ ከምግብ እለት ከሚሰራ ምግብ ውጭ ነገ የሚሰራ ከሆነ ዛሬ እንደዚህ አድርጌው ካለች ልብስ ሊታጠብ ይችላል፣ ሊተኮስ ይችላል፣ የተለያዩ ነገሮች ዛሬ በጣም ደክሞኛል ነገ ነው እንደዚህ ማደርገው ነው ምላት።
እነሱ ደግሞ አብዛኛውን ጊዜ ጥሩ መዳሞች ካጋጠሟችሁ ግልጸኝነትን ይወዳሉ። ስለዚህ ግልጸኝነት መሆን አለባችሁ፣ ግልጸኛ መሆን አለባችሁ። ካልሰራችሁ ደግሞ ፊታችሁን ያለ ማጥቆርና በአግባቡ ስራችሁን ለመስራት ከሞከራችሁ እንዲህ ዝም ብላችሁ ደክሟችሁ ፊታችሁን እያጠቆራችሁ ምናምን ነገር ወደ ስራ መግባት ምናምን ነገር እንደሱ አይነት ለእናንተ አይጠቅማችሁም። ከደከማችሁ ደክሞኛል፣ ካልደከማችሁ ደግሞ መስራት ካለባችሁና መስራት የምትችሉት ነገር ከሆነ ደግሞ እሺ ብላችሁ በአግባቡ መስራት አለባችሁ። የምትሰሩት ስራ ደግሞ ከመኝታ ከረፍት ሰዓታችሁ ውጭ የሆነ ነገር ምናምን ሲሆን ስለዚህ ከማዳሜ ጋር ተግባብቼ የምኖርባቸው እነዚህ 7 ዘዴዎች እንደሚጠቅሟችሁ በጣም እርግጠኛ ነኝ። እነዚህን ካደረጋችሁ በጣም ትጠቀማላችሁ። የዛሬ ቪዲዮ ይህን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን ኮሜንት መስጫው ላይ አስቀምጡልኝ።